አጃኢብ ነው። ለ50 ዓመታት የማይጠፋው ሚስጥራዊ እሳት እውነተኛ ታሪክ። እውነትም ዓለም ገና ብዙ የምታስመለክተን ብዙ አዳዲስ ክስተት አላት። እውነትም የሲኦል ደጃፍ። ኢሃድ ሚዲያ ሰብስክራይብ በማድረግ ቤተሰብ ይሁኑ። መካከለኛው እስያ በረሃ መሃል መሬት ተከፍቶ እሳት ሲተፋ ምን ይመስላችኋል? ይህ በፊልም ላይ የምናየው ሳይሆን በቱርክሜኒስታን ካራኩም በረሃ ውስጥ የሚገኝ እውነተኛ ቦታ ነው። ለግማሽ ክፍለ ዘመን ያህል ሳይጠፋ የሚነደው ይህ ግዙፍ ጉድጓድ በአካባቢው ሰዎች የሲኦል ደጃፍ ተብሎ ይጠራል። ይህ እሳት እንዴት ተቀጣጠለ? ለምንስ እስካሁን ሊጠፋ አልቻለም? ከጀርባው ያለው አስፈሪው ሳይንሳዊ ስህተት ምንድን ነው? ዛሬ ሚስጥራዊውን ዳርቫዛ ጋዛ ክሬተር እንጎበኛለን። ታሪኩ የሚጀምረው እንደ ኢሮፓውያን የዘመን ቀመር በ1971 ነው። በወቅቱ የሶቪየት ኅብረት መሐንዲሶች በአካባቢው የተፈጥሮ ጋዝ ፍለጋ ላይ ነበሩ። ቁፋሮ በሚካሄድበት ወቅት በድንገት መሬቱ ተደርምሶ 70 ሜትር ስፋትና 30 ሜትር ጥልቀት ያለው ግዙፍ ጉድጓድ ተፈጠረ። መስሪያቸው በሙሉ ወደ ጉድጓዱ ውስጥ ሰመጠ። ነገር ግን ትልቁ አደጋ መሳሪያዎቹ መጥፋታቸው ሳይሆን ከጉድጓዱ ውስጥ የሚወጣው መርዛማ የሆነ ሜቴን ጋዝ ነበር። ጋዙ በአቅራቢያው ያሉ መንደሮችና እንስሳትን ሊገድል እንደሚችል ሶቪየቶች ሰጉ። በመሐንዲሶች አንድ ውሳኔ ላይ ደረሱ። ጋዙ ተሰራጭቶ ሰዎችን ከሚገድል እሳት ለኩሰን ብናቃጥለው ይሻላል አሉ። እሳቱ ጋዙን ጨርሶ በጥቂት ቀናት ውስጥ ይጠፋል ብለው ገምተው ነበር። ሳምንታት አለፉ፣ ወራት ተቆጠሩ፣ ዓመታትም ነጎዱ። ነገር ግን ያ በጥቂት ቀናት ይጠፋል የተባለው እሳት ዛሬም ድረስ እንደነደደ ነው። ከ50 ዓመታት በኋላ ያስቆጠረው ይህ የሚነደውና የሚቅተመተመው የእሳት ጋን፣ ይህ ጉድጓድ በሰው ልጅ የታሪክ ስህተት የተፈጠረ ትልቁ የሚነድ ሐውልት ሆኗል። እሳቱ ውስጥ ምን አለ? በ2013 ጆርጅ ክሩኒስ የተባለ አሳሽ ለመጀመሪያ ጊዜ ወደ ጉድጓዱ ግርጌ ወረደ። የለበሰው ልብስ እሳቱን እንዲቋቋም ተደርጎ የተሰራ ቢሆንም ውስጡ ያለው ሙቀትና ድምፅ እጅግ አስፈሪ እንደነበር ገልጿል። በሚገርመው ነገር ግን በዚህ ሂደት ውስጥ በከፍተኛ ሙቀትና መርዛማ ጋዝ ውስጥ ሊኖር የሚችሉ ባክቴሪያዎች መገኘታቸው ነው። ይህ ግኝት ሳይንቲስቶች በሌሎች ፕላኔቶች ላይ
ሕይወት ሊኖር ይችላል ለሚለው ጥያቄ አዲስ ፍንጭ ሰጥቷል። የቱርክሜኒስታን መንግስት በተለያዩ ጊዜያት እሳቱን ለማጥፋት ሞክሯል። በ2010 እና በቀረቡ በ2022 እሳቱ እንዲጠፋ ትዕዛዝ ሰጥቶ ነበር። ምክንያቱ ደግሞ የአካባቢው ስነ ምህዳር መናጋቱና ውድ የሆኑ ተፈጥሯዊ ጋዞች በከንቱ እየባከኑ መሆናቸው ነበር። ነገር ግን እሳቱን ማጥፋት ቀላል አልነበረም። ጋዙ የሚመጣው ከመሬት ስር ካሉ እጅግ ጥልቅ ምንጮች በመሆኑ ጉድጓዱን መዝጋት ሌላ ፍንዳታ ሊያስከትል ይችላል የሚል ስጋት አለ። ይህ እውነታ የዚህ እሳት ያለመቆም ምስጢር ምን ይሆን ታዲያ? እውነትም የሲኦል ደጃፍ በዚህ በኩል ተከፈተ ማለት እንችላለንን? ሳይንስስ ለምንስ ከዛሬ ዝም አለ? ለምን ለነገሩ ምላሽ ለመስጠት አልፈጠንም? ይመስለኛል ከተፈጥሮ አቅም በላይ ለሆኑ ነገሮች ሳይንስ ምንም አይነት መፍትሄ መስጠት እንደማይችል ነው። ዛሬም በቱርክ በረሃ ላይ ይህ ቦታ እንደነደደ ይኖራል። ዛሬ የሲኦል ደጃፍ በዓለም ዙሪያ ያሉ ጎብኚዎችን የሚስብ ድንቅ ቦታ ሆኗል። በሰው ልጆች ስህተት የተጀመረው ይህ እሳት ተፈጥሮ ምን ያህል ምስጢራዊ እንደሆነች ማሳያ ነው። እናንተስ እሳቱ መጥፋት አለበት ወይስ እንደ ታሪካዊ ቦታ መቆየት? አስተያየታችሁን በኮሜንት ሴክሽን ላይ አጋሩኝ። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ በማድረግ ቤተሰብ የሆኑ ዛሬም በጋዛ የሚገኘው በቱርክ በረሃ ላይ የተፈጠረው ይህ አስደናቂ የምድር የሲኦል በር ብዙዎችን እያስደነቀ ቆይቷል። ዛሬም በኢሃድ ሚዲያችን ይዘንላችሁ ቀርበናል። እስከ ፕሮግራሙ ፍጻሜ አብራችሁን ስለቆያችሁ ክብረት ይስጥልን። እንወዳችኋለን። የምድር ሲኦል በቱርክ በረሃ ላይ ይህንን ይመስላል። ኢሃድ ሚዲያ ሰብስክራይብ በማድረግ ቤተሰብ ይሁኑ።